በትንሽ ዱዓ ወንጀሎችህ በሙሉ እንዲማሩልህ ትፈልጋለህ? እንግዲያውስ ይህንን የነብዩን አለይሂ ሰላቱ ወሰላም ዱዓ በል። አንድ አዕራቢይ ወደ ነብዩ አለይሂ ሰላቱ ወሰላም መጣና ሸክዋ ቀረበ። ያ ረሱላላህ ወዙኑባ አላቸው። አንቱ የአላህ መልእክተኛ ሆይ ወንጀሌ በዛ አላቸው። ነብዩም አለይሂ ሰላቱ ወሰላም አትበል ይህንን አሉት። ኢነማ ይህን ዱዓ አድርግ አሉት። اللهم مغفرتك أوسع من ذنوبي ورحمتك أرجى عندي من عملي. ይህንን ዱዓ ወዲያውንም ያ አዕራቢይ ማለት ጀመረ። ነብዩም አለይሂ ሰላቱ ወሰላም ድገም አሉት። ደገመ። ሶስተኛ በል አሉት። ሶስተኛም አለ። ወዲያውኑ ነብዩ አለይሂ ሰላቱ ወሰላም እንዲህ አሉት፣ ቁምና ሂድ አሉት። አላህ ወንጀልህን ምሮልሃል። ስለዚህ ወንጀሎችህ እንዲማሩልህ እንዲህ አይነት የነብዩን አለይሂ ሰላቱ ወሰላም ዱዓዎችን ማብዛት አትርሳ። اللهم مغفرتك أوسع من ذنوبي ورحمتك أرجى عندي من عملي. እንደ ነብያችን ሙሐመድ አለይሂ ሰላቱ ወሰላም የስነ ምግባር ማማ ላይ የወጣ ማንም የለም። ይህንን ከሚያመለክቱን ታሪኮች ውስጥ አንዱን ላካፍላችሁ። ታሪኩን የሚነግሩን የነብዩ አለይሂ ሰላቱ ወሰላም ቅርብ ኻዲምና አገልጋይ የነበሩት አነስ ኢብኑ ማሊክ ረዲየላሁ ዐንሁ ናቸው። እሳቸው ምን ይላሉ? አንዴ ከነብዩ አለይሂ ሰላቱ ወሰላም ጋር ጉዞ ላይ ነበርን። ነብዩም አለይሂ ሰላቱ ወሰላም ለብሰውት የነበረው ልብስ ከነጅራን የሆነ ልብስና ጫፉ ወፍራም የነበረ ልብስ ነበር። ታዲያም በጉዞ ላይ እያለን ሳናስበው አንድ የገጠር ሰው ከኋላቸው መጣና ጎተታቸው። ያ ከብር የነጻ የሆነው አንገታቸው ላይ የልብሳቸው ምልክት እስኪወጣ ድረስ። ከዛም እንዲህ አላቸው፣ ያ ሙሐመድ አዕጢኒ ሚን ማሊላሂ ዒንደክ፣ ሙሐመድ ሆይ አንቱ ዘንድ ካለው የአላህ ገንዘብ ስጡኝ አላቸው። አስቡት፣ አንድ የማታውቁት ሰው መጥቶ በዚህ አይነት መልኩ ልብሳችሁን ስበው ገንዘብ ስጠኝ ሲላችሁ፣ ታዲያ የነብዩ አለይሂ ሰላቱ ወሰላም መልስ ምን ነበር? የእሳቸው መልስ ፈገግታ ነበር። ፈገግ በማለትም ካላቸው ገንዘብ እንዲሰጠው አዘዙለት። እኒህ ናቸው የእኛ ነቢይ ሙሐመድ አለይሂ ሰላቱ ወሰላም። ሶሉ ዐለይህ። ዛሬ ቲክቶኩ ላይ ፌስቡኩ ላይ ሙስሊም ለሙስሊም እርስ በርስ እየተሰዳደበ እንዴት ያለ ኑስራ ይኖራል? እንደ ውሻ በሰዎች እግር ላይ እንድንዋረድ አላህ ሱብሓነሁ ወተዓላ ያደርጋል። ወኢዛ ተሳበት ኡመቶች እርስ በርስ ሲሰዳደቡ ሰቀጠት ሚን አላህ ዘንድ ያላቸው ደረጃ ይዋረዳል፣ የበታች ይሆናሉ። ሙስሊም አንድ ሲሆን ሲዋደድ ሲናገር ሐታ የአላህ ማርታ የሚያገኘው ኢነ ረሕመተላሂ ቀሪብ ሚነል ሙሕሲኒን፣ ያላ ረህመት የሚያገኙት ሰሪዎች ስለት ኢሕሳን ያላቸው ሰዎች ናቸው አላላ። ኢነላህ አላህ ራሱ ወመላኢከተሁ መላእካን በአጠቃላይ ቁጥራቸው በጣም ብዙ ሚናቸው በጣም በርካታ የሆኑ የአላህ ከኑር የፈጠራቸው ከብርሃን የፈጠራቸው መላእካን በአጠቃላይ ዩሰሉነ ዐለ ነቢይ በነቢዩ ሙሐመድ ላይ ሰለዋትን ያወርዳል። ከዛስ ያ አዩሃ አለዚነ አመኑ እናንተ ያመናችሁ ምእመናን የእሱን ጎዳና የተከተላችሁ ሁሉ በአጠቃላይ ቁርአንን መመሪያችሁ አድርጋችሁ ያነገባችሁ ከዓባን ተጣጥቻችሁ የምትሰግዱት በአጠቃላይ ሶሉ ዐለይህ በሱ ላይ ሰለዋትን አውርዱ፣ ወሰሊሙ ተስሊመን በነቢዩ ላይ ሰለዋት ሰላም እንድናወርድ አላህ ራሱ ተግብሮት መላእካን ተግብረውት ለእኛም አላህ ያቀርብልናል። በነቢዩ ሰለላሁ ዐለይሂ ወሰለም ላይ ሰለዋት ማውረድ ትልቅና በርካታ አጅር አለው። ከአጅሩም በላይ የዱንያ ጥቅምም አለው። ነቢዩ ሰለላሁ ዐለይሂ ወሰለም አንዴ ሰሐባው ይሄን አንቀጽ ሰማና መጥቶ ጠየቃቸው። አላህ በአንተ ላይ ሰለዋት እንድናወርድ አዘዘን፣ ምን ያህል ላድርገው አላቸው። ከሌሊቱ ክፍሌ ምን ያህሉን ለሰለዋት ላውለው አላቸው። ዝም አሉት። ግማሽ ላርገው አላቸው። እሱ እንደፈለካል። እሺ 2/3ኛውን ላድርገው፣ እሱም እንደፈለካሉት። ብጨመር ግን የተሻለ ነው። ሙሉውን ላድርገው አላቸው። ብታደርገው ጥሩ ነው ኢዘን አሉት። ያኔ ጭንቀትህን አላህ ይበቃሃል፣ ሐጃዎችህን ሁሉ ይሞላልሃል አሉት።
ሰላዋት አኺራ ላይ ከሚሰጠን አጅር እንደተጠበቀ ሆኖ ዱንያ ላይ ጭንቀት ከጎናችን እንዲወገድ ሐጃዎቻችን እንዲሟሉ የምናደርግበት መሳሪያ ነው። አላህ ሁላችን ይወፍቀን። ሰላዋት ማድረግ ጣፋጭም ነው፣ ለምላስ ይቀላል፣ ልብን ያረጋጋል። ከነቢዩ ሰለላሁ ዐለይሂ ወሰለም ጋር የተገናኘን ያህል ስሜት ይሰማናል። اللهم صل وسلم على نبينا محمد الله ይላሉ ነብዩ ሰለላሁ ዐለይሂ ወሰለም። አንድ ሰው በእኔ ላይ አንድ ሰላዋት ሲያወርድ አላህ በሱ ላይ 10 ያወርዳል። ይህ ትልቅ ጸጋ ብትገለብጡት እንኳን ራሱ ትልቅ ጸጋ ነው። እኛ 10 ብለን ከአላህ አንድ ሰላዋት ወደኛ የሚወርድ የአላህ እዝነት የሚወርድብን እኛ ላይ ከሆነ ትልቅ ትሩፋት ነው። እኛ አንድ ብለን አላህ እኛ ላይ 10 ሲያወርድ እንዴት አይነት የተነባበረ ጸጋ። اللهم صل وسلم وبارك على نبينا محمد وآله وأتباعه እና አንደኛ መስጊድ ላይ መቀመጥ አይችሉም ነው የዘመን ሰዎች ሸይጣን ስላለባቸው። ሁለተኛ ደግሞ ቁርአን ብዙ መቅራት አይችሉም። ቁርአን ብዙ መቅራት ከፍተውና ግማሽ ሰፋ ሲቃ ያዝጋል በቃኝ። አንድ ሰፋ ይቀራ خلاص ልግ ነው ጁዝ ቢቀራ በናዲር ትንሽ ይታገኝ። ቁርአን መቅራት ብዙ አይችሉም ማለት ለምን? ልባቸው ላይ ስላለባቸው ሸይጣን ስላለባቸው። ስለዚህ ትልቅ መስጊድ ላይ መቀመጥ አላህን ማስታወስ ይሄ ትልቅ በጣም ትልቅ ጸጋ ነው። ይሄን ማወቅ አለብን። ቢሰቢላህ ወጥተህ እንደዚህ አይነት ብቻ ቁጭ ብለህ ብትመለስ ትልቅ ኸይር ነው። ትልቅ ኢማን ቢጨምርብህ ቦታ እኮ ነው። አላህን ስታስታውስ ኩለማ ዛደ ኢማን በጨምር በዛው ልክ ይጨምራል። ስለዚህ አላህ ሱብሓነሁ ወተዓላ እንደምናውቀው ይባላል። ብዙ ጊዜ አላህ እንደምናውቀው እሱ ነው የፈጠረን። እንደምናውቀው አይደለም እንደማናውቀው ነው። እንደምናውቀው መቼ እንደሚሆን እንደማናውቀው ማለት ነው። ሁሉም ያለ መኖር ወደ መኖር ያስገኘው አላህ ነው ጀለ ጀላሉሁ። ሰማይን ያለ ምሰሶ ያቆማት፣ መሬትን የዘረጋት አላህ ሱብሓነሁ ወተዓላ፣ ዓርሽን፣ ኩርሲ እነዚህ ትላልቅ መክሉቆች የፈጠራቸው አላህ ነው ጀለ ጀላሉሁ። ስለዚህ ነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ይላሉ አንደኛ ሰማይ አለ መሬትን ጠቅልለናት አንደኛ ሰማይ ላይ በእንጥላት አለ ትልቅ ሜዳ ላይ ትንሽ ቀለበት ምንጣል ነው። ይሄ ትልቁ እና ያክሪት ሰማይ ላይ በትጣል ምን ያክልች ሜዳ ላይ እንደ አንደኛው ሰማይ ደግሞ ጠቅልለናት እንጂ ሁለተኛ ሰማይ ላይ በእንጥላት ነው ትልቅ ሜዳ ላይ ትንሽ ቀለበት ይቻላል። ትልቅ ሁለተኛው ሶስተኛው ላይ እንደዛው ሶስተኛው አራተኛው ላይ ሰባቱም ሰማይ ሰባቱም ምድር ጠቅልላቸው ዓርሽ ላይ ኩርሲ የሚባለው የአላህ ፍጡር አለ እሱ ላይ ብንጥለው ልክ ሰፊ ሜዳ ላይ እንደዛ ቀለበት እንደተጣለ። ለዚህ ነው አላህ ወሲዐ ኩርሲዩ السماوات والارض ኩርሲ የሚባለው ይሄ ፍጡር አለ ከሰማይም ከመሬትም ከነዚህ ሁሉ ምን ይሆናል ተሰፋ ነው አለ አላህ ሱብሓነሁ ወተዓላ። ዓርሹ እነዚህ መክሉቆችን ደግሞ ዓርሽ ላይ ብንጥላቸው እነዚህ ሰማይ መሬት በሙሉ حتى ኩርሲንም ጨምረን ሰፊ መሬት ላይ ምልጣለ። شوف عظمه الله يا الله تلكمته عرش من ياكل بيو الله تلك يهونه الله عرش عظيم رب العرش عظيم الله تلكه كل من ياكل بيو لكن الله كان استاهل يتلكه عرش أراد ملائكه المشركه ست ملائكه አልቻሉትም ነው መጀመሪያ አንሱ ሲያቸው አላህ አልቻሉትም። ሲሞክሩት እምቢ ሲላቸው አላህ ምን ብሎ አላቸው? ላ ሐውለ ወላ ቁወተ ኢላ ቢላህ ኃይል የለንም ብልጠትም የለንም ተማም ይሁን እንጂ ከአላህ ቢሆን እንጂ ብሎ ሲላቸው አነሱ አላህ መላእክት ይሄን ያህል ኃይል ያላቸው ላኪን ከአላህ ካልሆነ ማንም حتى መላእክት ምንም አይችልም። حتى ጅብሪል ትልቁ መክሉቃት ምንላቸው ሁሉ ምንም ማድረግ አይችልም። ሁሉ ብልጠት ሁሉ ኃይል ከማን ነው? ከአላህ ነው። ከአላህ ውጭ ያለው ሁሉ ዜሮ ነው። ከሱ ውጭ ያለው ዜሮ በምን ምንድነው? አንተም ዜሮ እንደዛው ማለት ነው። ሲደሰት ማለት ነው ምን ማድረግ እንዳለበት አላህ Subhanahu Wa Ta'ala በእያንዳንዱ ላይ የሚፈልግበት ነገራቶች አሉ ማለት ነው። ሙሲባ ደረሰበት አሁን በዛ በላ ሲደርሰበት ምን ማድረግ አለበት? አንድ ሰው ይኸው ነብዩ ሰለላሁ ዐለይሂ ወሰለም ነግረውናል። በቃ ምን ይላል? ኢና ሊላሂ ወኢና ኢለይሂ ራጂዑን ይሄን ይበላሉ። ከዛ በኋላስ ዱዓ ያድርግ اللهم اجرني في مصيبتي ያ አላህ ይሄ በደረሰብኝ ሙሲባ ችግር ማለት ነው
አጅር ስጠኝ አላህን ነው የሚጠይቀው ማለት ነው። ከዛ በኋላ ወኽሉፍ ሊ ኸይረን ሚንሃ ይህንን ነገር አላህ ወሰደብህ ሌላ ነገር ደግሞ አላህ ሊተካልህ ነው። አላህ ያሳውቀና ረበል ኸይር ላ ያእቲ ሚንሁ ኢላ ኸይራ ረበል ኸይር ላ ያእቲ ሚንሁ ኢላ ኸይር አላህ ስብሓነሁ ወተዓላ በአላህ ሁሌ ማለት ነው የአንድ ነገር ሲወስድብህ ሌላ ነገር ሊሰጥህ ነው አሉ። ለዚህ ማለት ነው በአላህ ተስፋ አትቁረጥ ማለት ነው። ሑስነ ظን ማድረግ በአላህ ስብሓነሁ ወተዓላ የሆነ ነገር ሲወስድብህ ማለት ነው ሌላ ነገር ሊተካልህ ነው። ኸይር እንጂ አያመጣም አላህ ስብሓነሁ ወተዓላ ያንተ ኸይር የለበትምና ነው ያ የወሰደብህንም ነገር ማለት ነው ከወሰደው። ሰይድና ዓሊ ለዛ እኮ ምን አሉ? ዱዓ አድርጌ አላህን ስብሓነሁ ወተዓላ ጠይቀውና አሉ ከሰጠኝ አንድ ጊዜ ብቻ አመሰግናለሁ፣ ከሰጠኝ አንዴ ብቻ አመሰግናለሁ፣ ከከለከለኝ 10 ያመሰግናለሁ አሉ አላህ ስብሓነሁ ወተዓላ። አላህ ያሳውቀና ለምን አሉ ከሰጠኝ አሉ መፈልገውን ነገር ነው የሰጠኝ አሉ። ሲከለከለኝ ግን እሱ ስለሚያውቀው ነው ያ ነገር እኔ ኸይር የለበትምና ነው የከለከለብኝ አላህ ስብሓነሁ ወተዓላ። ያ ነገር ስለማያስፈልገኝ ነው እሱ ያውቃል ለኔ ምን እንደሚያስፈልገኝ ማለት ነው የከለከለኝ። ለዛ ነው ለዚህ 10 ያመሰግናለሁ አሉ አላህ ስብሓነሁ ወተዓላ። አላህ ያሳውቀና ለዚህ ያንን ነገር አላህ ሲወስድብህ ሌላ ነገር ይተካልሃል። ሑስነ ظን አድርግ በአላህ ስብሓነሁ ወተዓላ። ምን ዱዓ እናደርጋለን ምንና አላሁመ አጅርኒ ፊ ሙሲበቲ ያ አላህ ይሄ በደረሰብኝ ሙሲባ አጅር ስጠኝ፣ ወኽሉፍ ሊ ኸይረን ሚንሃ ከዚህ የሚሻለውን ደግሞ ያ አላህ ተካልኝ በለውና ዱዓ አድርግ። አላህ ይስጠና። ቃለት ምን አሉ ሰይደት ኡሙ ሰለማ ናቸው። መጀመሪያ የኡሙ ሰለማ ባለቤት አቡ ሰለማ ናቸው። አቡ ሰለማ መካ ላይ አንድ ላይ ነበሩ። ከዛ በኋላ ሂጅራ ያደረጉ ከኡሙ ሰለማ ጋር መዲና ላይ አቡ ሰለማ ሞቱ ባለቤታቸው። ከዛ በኋላ በነብዩ ይሄን መጀመሪያ ሰምቼ ነበራሉ ሲሞቱ ይሄ ዱዓ ነብዩ ስላስተማሩኝ ብቻ አደረኩኛሉ። ግን ከአቡ ሰለማ በላይ ማን አለ አልኩኛሉ። አቡ ሰለማ በጣም ጥሩ ሰው ነበሩ ማለት ነው። ከአቡ ሰለማ በላይ ማን አገኛለሁ ብዬ ግን ነብዩ ስላሉ ብቻ ዱዓውን አደረኩት አሉ። አላሁመ አጅርኒ ፊ ሙሲበቲ ወኽሉፍ ሊ ኸይረን ሚንሃ ብዬ አላህን ጠየቅኩኛሉ። ከዛ በኋላ ግን ከአቡ ሰለማ በላይ የሆነውን ሰው አላህ ሰጠኛል። ረሱላህ ሰጠኛል። ተመልከቱ እስቲ ያላሰቡትን ነገር ግን ምን በማድረጋቸው ዱዓ በማድረጋቸው እቺን ዱዓ በማድረጋቸው ማን አለ ይሄን ነገርማ በቃ ማይሆን ነገር ነው ብለህ አትተወው ነው። አላህ ስብሓነሁ ወተዓላ ከዛ በላይ የሆነውን ነገር ያመጣልሃል። ነብዩን አላህ ሰጣቸው በቃ ለኡሙ ሰለማ ማለት ነው። ምን አለ ከነብዩ በላይ የሆነ ሰው አለ? አላህ ያሳውቀና። ስለዚህ ሰብር አድርጎ አላህን ስብሓነሁ ወተዓላ እነዚህ ዱዓዎችን ማድረግ ለምን ሁሉም ከአላህ ነው። ኩሉም ሚነላህ የሚመጣው ነገር በሙሉ ከአላህ ነው ስብሓነሁ ወተዓላ። ከአላህ አንድ ነገር ደግሞ መሆኑን ካወቅን በዛ ነገር መደሰት አለብን ማለት ነው። ለምን እሱ ኸይር ያለበትን የሚያውቀው ማን ነው? አላህ ነው ስብሓነሁ ወተዓላ። ለዚህ ፉደይል ብን ዒያድ 30 ዓመት አንድም ጊዜ ፈገግ ብለው አልታዩም። ከዛ በኋላ ልጃቸው ሞተ። ልጃቸው ሲሞት ፈገግ አሉ፣ መሳቅ ጀመሩ። የሚገርም ነገር ነው እኮ አይደል? አሁን ማልቀስ ነበረባቸው እኮ። ልጅ ሲሞት ምንድነው የሚደረገው? ሰው እኮ ያለቅሳል እኮ። እሳቸው መሳቅ ጀመሩ። ምንድነው ሲሏቸው عرفت أنه إرادة الله ይሄ ልጄ መሞቱ ማለት ነው አወኩኝ አሉ። የአላህ ፍላጎት መሆኑ ማለት ነው። አላህ በአላህ ፍላጎቱ ደግሞ እኔ ራዲ ነኝ አሉ። ለዛ ነው የሳቅሁት አሉ። በቃ خلاص አላህ ባመጣው ነገር ምን አደርጋለሁ? እደሰታለሁ ማለታቸው። አላህ ይስጠና ኢንሻአላህ። ለዚህ ሁሌ ማለት ነው ይሄ አላህ ፊዕሉ መሆኑን አውቆ ማለት ነው። በዛ ነገር አንድ ሰው ሰብር አድርጎ በል ከሰብርም በላይ ማለት ነው መደሰቱ በዛ ነገር ኢማን ያስፈልገዋል። ያለበለዚያ አሁን እኛ ያለንበት ነገር ነው። አንድ ሙሲባ ከደረሰበት እኔም ብቻ ነው አላህ የሚያውቀው። በቃ ሌላ ሰው የለም። ምን አድርጌ እንደዛ እንላለን። ምን አድርጌ ነው ይሆነ ስንት ምን አድርጌ ነው ከተባለማ ስንት ያደረግነው ነገር አለ። ምን አድርጌ ነው ይባላል እንዴ? ስንት ነገር ስንት ጉድለት አለብን ከሰላታችን ጀምረና ማለት ነው። ለዚህ ማለት ነው አላህ ሱብሓነሁ ወተዓላ በሚፈልገው ነገር ራዲ አንድ ሰው ባለው ኢማኑ ልክ ነው። ኢማን ካለው ቅድም እንዳመጣናቸው ሰዎች ናቸው ይደሰታል። ከዛ ኢማን የሌለው ሰው ግን ከዛ ተቃራኒ ነው። አሁን እንዳልነው ነው የሚሆነው ማለት ነው። ኢንሻአላህ ለዚህ ኢማን ነው ምን የሚያስፈልገው ልፋት የሚያስፈልገው ማለት ነው። ኢንሻአላህ ለፍተን ሁላችንም ማለት ነው ኢንሻአላህ ያ ኢማኑን ለማጣ ዝግጁ ነው ኢንሻአላህ። አላህ ያግላልን ከልፋቱ አንዱ ዛሬ ኢንሻአላህ አዕማሎች አሉ ከ11 ሰዓት ጀምሮ ማለት ነው። ጀውላ አለ ኢንሻአላህ፣ ከላመል ጁሉስ በያን አለ ኢንሻአላህ። ሁላችንም ጊዜያችንን ኢንሻአላህ አስተካክለን እንሳተፋለን። ሰዒድ ኢንሻአላህ አላህ ያግላልን። ቢስሚላህ ወልሐምዱሊላህ ወሰላሙ ዐላ አሁን የምነግርህ ዱዓ ቢኢዝኒላህ ተዓላ ጥሩ ሚስትና ጥሩ ልጅን እንድታገኝ ያግዝሃል። ዱዓውን ከመንገሬ በፊት ግን አልፋሩቅ ትራቭል ኤጀንት ከመስከረም 29 እስከ ጥቅምት 11 ያዘጋጀው የሆነ ልዩ የዑምራ ፓኬጅ አለ። በዚህ ፓኬጅ ላይ አብረን ደስ የሚል ጊዜያቶችን ቢኢዝኒላህ ተዓላ እናሳልፋለን። በዚህ ፓኬጅ ላይ ለመሳተፍ የምትፈልጉ ኮሜንት ላይ ባለው ስልክ በመደወል መመዝገብ ትችላላችሁ። ወደ ዱዓው ስመጣ
አላሁ ተባረከ ወተዓላ በቁርአን የነገረንና ይህንን ዱዓም የሚሉ የሆኑ ሰዎችን ያወደሰበት የሆነ ዱዓ ነው። አላሁ ተዓላ በቁርአን ምን ብሏል? ረበና ሀብ ለና ሚን አዝዋጅና ወዙርያቲና ቁረተ አዕዩን ወጀዐልና ሊልሙተቂነ ኢማማ። እነዛ ጌታችን ሆይ ከሚስቶችን ከልጆችን የአይን ማረፊያ የሆኑትን ወፍቀን እንዲሁም አላህን ለሚፈሩት መሪ አድርገን የሚሉ ብሎ ያወደሰበት የቁርአን አንቀጽ ነውና ይህንን ዱዓ ሁሌም እንበል። ረበና ሀብ ለና ሚን አዝዋጅና ወዙርያቲና ቁረተ አዕዩን ወጀዐልና ሊልሙተቂነ